አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲቪ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ትላንትና በሰራሁት ቪዲዮ ማለት ነው በአዲስ አበባ ከተማ የምትኖሩ ነዋሪዎች ህገወጥ ቤት የሰራችሁ የጨረቃ ቤት የሰራችሁ ሰዎች ግብር እንድትከፍሉ ለምትገለገሉበት አገልግሎት ለምትጠቀሙበት ንብረት ግብር መክፈል አለባችሁ። ህጋዊ ቢሆንም ባይሆንም ግብር ክፈሉ ተብሏል ማለት ነው። እሱን ነገር ነበር ያቀረብኩላችሁ። ቪዲዮውን አይታችሁታል፣ ወዳችሁታል። እንደወደዳችሁትም በኮሜንት አሳውቃችሁኛል ማለት ነው። እንግዲህ ኮሜንት ላይ ደግሞ እኛስ የፈረሰብን እያላችሁ የጠየቃችሁ ልጆች ያላችሁ እንግዲህ እሱ ደግሞ አዲስ አዋጅ ሲወጣ ነው። አሁን እኔ የማቀርብላችሁ አዲስ ነገር ሲመጣ አዲስ መረጃ ሲመጣ እናንተ እንዳያልፋችሁ። ለምሳሌ ውጭ ሀገር ልትሆኑ ትችላላችሁ። አብዛኛዎቻችሁ ደንበኞቼ፣ ጓደኞቼ አረብ ሀገር ምናምን ያላችሁ ልጆች ስለሆናችሁ ለእናንተ ነው ቪዲዮውን የምሰራው በብዛት ማለት ነው። እና እናንተ እንዳያልፋችሁ ሌላ ነገር አዳዲስ ነገሮችን ለመከታተል ስለማይመቻችሁ እኔ አዳዲስ ነገሮችን እየተከታተልኩኝ አዳዲስ ዜናዎች ሲወጡ፣ አዋጆች ሲወጡ፣ አዳዲስ መመሪያዎች ሲወጡ እየተከታተልኩ አቀርብላችኋለሁ ማለት ነው። እና በዚህም የፈረሰባችሁ ደግሞ መፍትሄ የሚሆን አዋጅ ወጣ ምናምን ከተባለ ደግሞ አዲስ ነገር ሲወጣ አሁንም እየተከታተልኩኝ ይዤላችሁ እንደምመጣ ቃል ገባላችኋለሁ ማለት ነው። ለጊዜው ግን ለፈረሰባቸው ምንም የተባለ ነገር የለም። ነገር ግን እንደኔ እንደራሴ ሳስበው ማለት ነው ህጋዊ የሚሆን ይመስለኛል። ለምን አሁን ለምሳሌ እንደው የፈረሰባቸው መፍትሄ ሊሰጣቸው ይችላል። ለምሳሌ ሌላ ቦታ ወጣ ብሎ ከከተማ ወጣ ብሎ ሌላ ቦታ የሚሰጡበት ሜካኒዝም ሊፈጠር ይችላል። እንደገና ደግሞ ዝም ብሎ በነፃ የፈረሰባቸው ካሉ ካሳ ሊሰጣቸው ይችላል። አይታወቅም። እንግዲህ አሁን አዳዲስ አዋጅ እየወጣ ነው እና ዞሮ የወጣውን አዋጅ በግልጽ እኔ ለእናንተ አቀርብላችኋለሁ። አዳዲስ ነገር ሲመጣ አቀርብላችኋለሁ ማለት ነው። ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከአጠገቤ እየሆናችሁ እንድትደግፉኝ ማለት ነው። ሰብስክራይብ ሳታደርጉ እንዳታልፉ። ቪዲዮን ስትጀምሩ በላይክ ጀምሩት ማለት ነው። እና ማስታወቂያ ደግሞ እዩልኝ፣ ማስታወቂያ እንዳታልፉ ማለት ነው። አሁን ደግሞ ዛሬ በጣም አስፈላጊና ለሁላችሁም ጠቃሚ የሆነ መረጃ ይዤላችሁ መጥቻለሁ ማለት ነው። አዲስ መረጃ ነው። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ውድና የተከበራችሁ የኤችቲቪ ቤተሰቦች ቪዲዮውን ደግሞ ሼር አድርጉት። ላልደረሳቸው እንዲደርሳቸው ሼር አድርጉት። ይህን ቪዲዮ እስከ መጨረሻው እንደምትከታተሉት እርግጠኛ ነኝ ማለት ነው። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። የማስተካክለውን ነገር አስተካክላለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጥታ ወደ ቪዲዮ። በኢትዮጵያ አዲስ ሕግ ሊወጣ እንደሆነ ተሰምቷል። የተለያዩ ቅጣቶችን እስከ እስር የሚደርስ ቅጣቶችን ያካትተው አዲሱ ሕግ የሚወጣው ምንድነው? ለፓርላማው የቀረበው ረቂቅ ሕግን በዝርዝር የማስደምጣችሁ ነው። አብረን ሁሉንም በዝርዝር እንከታተለው። በዚህ ሰዓት ለቲክቶከሮችና ዩቲዩበሮች አንድ ጥብቅ የተባለ መረጃ ሰምቷል። የአዲስ አበባ ገቢዎች ቢሮ ቲክቶክና ዩቲዩብን ጨምሮ ከሌሎች ዲጂታል ገጾች ገቢ የሚያገኙ አካላት ግብር እንዲከፍሉ የሚያስገድድ አሰራር እየዘረጋ መሆኑን አስታውቋል። እናም በኦንላይን ይዘቶች ገቢ የሚያገኙ አካላት በሙሉ በገቢዎች ቢሮ ተመዝግበው የግብር መለያ ቁጥር የማውጣት ግዴታ እንዳለባቸውም ተገልጿል። ቢሮ ይህንን ስራ ከኢትዮ ቴሌኮም ከንግድ ቢሮና ከፋይናንስ ደህንነት አገልግሎት ጋር በቅንጅት እንደሚሰራ ያስታወቀ ሲሆን ኮንተንት ክሬተሮችም ከወዲሁ ገቢያቸውን በፍቃደኝነት እንዲያሳውቁ ጥሪ መቅረቡን ሸገር ኤፍኤም ዘግቧል። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት መረጃ ቲክታከሮች እና ዩቲዩበሮች ግብር ሊከፍሉ ነው ተባለ። እንግዲህ ምን ትላላችሁ? ቲክታከሮች እና ዩቲዩበሮች ግብር ሊከፍሉ ነው። መንግስት አይኑን ቲክታከሮች እና ዩቲዩበሮች ላይ ጥሏል። እናንተ ነቃ በሉ እንግዲህ። ይሄ ነው አዲሱ መረጃዬ። እኔ በጣም ገርሞኛል። የኢትዮጵያ መንግስት ቲክቶክ እና ዩቲዩብ ላይ ግብር ክፈሉ ሲል በጣም ነው የገረመኝ። ማለት የዩቲዩብ ፓርትነርሺፕ አባል አይደለም እንግዲህ ኢትዮጵያ አባል አይደለችም። ኢትዮጵያ ውስጥ ማስታወቂያ በማይመጣበት ሰዓት፣ ማስታወቂያ እየመጣበት ባልሆነ ሰዓት የኛ ማስታወቂያ የሚታየው ውጭ ሀገር ነው። እንግዲህ በጣም በሚገርም ሁኔታ አሁን የዩቲዩብ ቻናል ራሱ ኢትዮጵያ ውስጥ የተከፈተ የዩቲዩብ ቻናል ቬሪፋይ መሆን አይችልም ማለት ነው። በውጭ ሀገር ስልክ ቁጥር በእንደዚህ ሎኬሽናችንን ቀይረን በጣም ብዙ በነገራችን ላይ ዩቲዩበሮች እና ቲክቶከሮች በጣም ብዙ ስቃያቸውን በልተው ነው እዚህ ደረጃ የሚደርሱት። እንዲሁ ዝም ብሎ አልጋ ባልጋ እዚህ ደረጃ ላይ የደረሰ ቲክቶከርም ሆነ ዩቲዩበርም የለም ማለት ነው። ሁሉም ዋጋ ካልተከፈለበት ካልተለፋበት የሆነ ደረጃ ላይ መድረስ አይችልም። ማንኛውም ስራ ካልተለፋበት
የሆነ ደረጃ ላይ መድረስ አይችልም ማለት ነው። እና ይሄ ሁሉ ችግር ባለበት ሰዓት የራሱን ችግር ሳያስተካክል ዝም ብሎ ደርሶ ዘሎ ግብር ክፈሉ እያለ ነው። እና አሁን ምን አይነት አስተዋጽኦ አድርጎ ነው መንግስት ለቲክቶከሮችና ለዩቲዩበሮች ምን ያሰበው ነገር አለ? ምን አስተዋጽኦ አድርጓል? ኢትዮጵያ ውስጥ እንግዲህ በጣም ብዙ ዩቲዩበርና ቲክቶከሮች አሉ ማለት ነው። በጣም አሁን ላይ በተለይ በጣም እንደ መደበኛ ስራ አርገው ቆጥረው የሚሰሩ ቲክቶከሮች እና ዩቲዩበሮች አሉ። ለነሱ ሲባል እንኳን የሆነ እንቅስቃሴ እንኳን እያደረገ አይደለም። አዲስ ነገር ምንም ስለ ቲክቶከሮች እና ስለ ዩቲዩበሮች ኢትዮጵያ ውስጥ ቲክቶክ እና ዩቲዩብ በተለይ ቲክቶክ አሁን ሞኔታይዝ እንዲሆን ኢትዮጵያ ውስጥ ወደ ሞኔታይዝ ማድረግ እንዲቻል አሁን ውጭ ሀገር እኮ ቲክቶክ አንድ ቲክቶክ 10,000 ፎሎወር ከገባ በኋላ ሞኔታይዝ ይሆናል። ቲክቶክ እኮ ሞኔታይዝ ይሆናል። ይሄን ታውቃላችሁ አይደል እንዴ? ቲክቶክ ሞኔታይዝ የሆነ ሌላ ሀገር፣ እኛ ሀገር ግን ሞኔታይዝ መሆን አንችልም። ምክንያቱም የቲክቶክ ስምምነት አባል ሀገር አይደለችም። ከቲክቶክ እንትን ላይ አልገባችም፣ አባል አልሆነችም፣ ቲክቶክን አልተቀበለችም ማለት ነው። እና ዝም ብላ ነው ያለችው። እና ዩቲዩብም እንደዛው። ዩቲዩብም ደግሞ የዩቲዩብ አባል ሀገር አይደለችም ኢትዮጵያ ማለት ነው። ወደ ኢትዮጵያ ማስታወቂያ እንዳይመጣ ታግዷል። አይመጣም። ለምን እንግዲህ አንድ የዩቲዩብ አባል ሀገር ስትሆን የምትከፍለው ግብር ይኖራል። ለዛ ለዩቲዩብ ትከፍላለህ እኮ የሆነ ስምምነት ይኖራል፣ ይከፈላል። ያን ነገር ከፍሎ ስምምነቱ ጋር ገብቶ የሁሉ ቲክቶከር እና የሁሉ ዩቲዩበር ባለበት ሰዓት መንግስት ምንም ሳይል ቁጭ ብሎ ዝም ብሎ በነፃ ብር አምጡ፣ ተቀበሉ፣ እንቀበል፣ እንብላ እያለ ነው። እንግዲህ እኛ የምንሰራው በእንትናችን፣ እኛ የምንሰራው በስልካችን ነው፣ በገንዘባችን በገዛ ነው፣ በብራችን በገዛ ነው ስልክ ነው የምንሰራው። ማስታወቂያችን የሚታይ ውጭ ሀገር ነው፣ አገር ውስጥ እየታየ አይደለም። እንግዲህ ማንኛውም ማስታወቂያ በተለይ የዩቲዩብ ማስታወቂያ የሚታየው ውጭ ሀገር ነው እንጂ እዚህ ሀገር ሞኔታይዜሽን እንኳን በማይታይበት አገር ማለት ነው። ሞኔታይዝ አንድ አካውንት ኢትዮጵያ ውስጥ ተቀምጣችሁ ይሄ አካውንት ሞኔታይዝ ሆኗል አልሆነም ብላችሁ እንኳን ማየት በጭራሽ አትችሉም ማለት ነው ኢትዮጵያ ውስጥ ምንም አይነት ማስታወቂያ በማይመጣበት ሰዓት። እና የትኛውን አስተዋጽኦ አድርጎ ግብር ክፈሉ እንዳለ እኔ በጣም ገርሞኛል። ወላሂ እኔ ይሄ ነገር በጣም ነው የገረመኝ። እኔ ተአምር ነው የሆነብኝ። ስራዬ ብሎ ምንድን ነው እስኪ የትኛው የስራ ዘርፍ ነው በደንብ እየተበላበት ያለው? ቁጭ ብሎ ማለት ነው እሱ ምንም አይነት አስተዋጽኦ ሳያደርግ ምንም አይነት ለቲክቶከሮች እና ለዩቲዩበሮች ምንም አይነት ድጋፍ ሳያደርግ ዝም ብሎ ግብር ክፈሉ እያለ ነው ተቀምጦ። እስኪ የትኛው እንትን ነው ብር በደንብ እየተበላበት ያለው እያለ ብር የምትበላባትን እየሄደ እያደነ ልክ እንደ አነር ድመት በሉት፣ በቃ አነር ድመት በሉት፣ ልክ እንደ አነር ድመት እየዞረ በቃ የትኛው ነው ብር እስኪ ከየትኛው እንትን በወስድ ነው ብንሄን የትኛውን ማህበራዊ ሚዲያ ብናጠቃ ነው ገንዘብ የምናገኘው? የትኛው መስመር ላይ ነው ሰው ተሰማርቶ ያለው? ምን እያደረገ ነው የሚለውን ቁጭ ብሎ እያጠና ዝም ብሎ ብር መቀበል ገንዘብ መቀበል ሆኗል። እዚህ ሀገርም ሀገር ውስጥም ሰርተን መብላት ማደር አልቻልንም። በጣም ከባድ ነው። ግብሩ እዛ ላይ ነው። በዛ ላይ ደግሞ ምንም አይነት ስነ ምግባር የላቸውም። እዚህ ሀገር ውስጥ ያሉ ገቢዎች መስሪያ ቤት የሚሰሩ ሰራተኞች በጣም ከባዶች ናቸው። ይሳደባሉ፣ ያመነጫጭቃሉ። በጣም ከባድ ነው እውነት ለመናገር ማለት ነው። እና ይሄ ሁሉ ችግር ባለበት ምንም ነገር ሳያስተካከል ግብር ክፈሉ ሲል እኔ በጣም ተአምር ነገር ነው የሆነብኝና እኔ እንጃ። እስኪ እናንተ ደግሞ ምን እንደምትሉ እስኪ በኮሜንት አስቀምጡልኝ። እስኪ ሀሳባችሁን በኮሜንት አስቀምጡልኝ። እስኪ እነዚህ ቲክቶከሮች እና ዩቲዩበሮች ግብር መክፈል አለባቸው ወይስ መክፈል የለባቸውም? ክፈሉ ካለ ደግሞ እሱ ለቲክቶከሮች እና ለዩቲዩበሮች ማድረግ ያለበትን አስተዋጽኦ ማድረግ አልነበረበትም ወይ? ቢያንስ የዩቲዩብ ስምምነት አባል ሀገር መሆን አልነበረባትም ወይ ኢትዮጵያ? ይሄ ሁሉ ዩቲዩበር እና ይሄ ሁሉ ቲክቶከር ባለበት አገር ውስጥ በጣም ብዙ ቲክቶከር እና በጣም ብዙ ዩቲዩበር ባለበት ሀገር ውስጥ ለምንድን ነው የቲክቶክ ስምምነትንና የዩቲዩብ ስምምነትን ተስማምታ ከሌሎች እንደ ሌሎች ሀገሮች እኛም ተጠቃሚ የምንሆንበትን መንገድ ለምን አላመቻቸችልንም ኢትዮጵያ? ይህን ባላመቻቸችበት ሁኔታ ለምንድን ነው ግብር ክፈሉ የሚለው የኢትዮጵያ መንግስት የሚለውን እኔ ለእናንተ ጥያቄውን አቅርቤላችኋለሁ ማለት ነው። እናንተ ደግሞ ይህን ቪዲዮ እስከ መጨረሻው አይታችሁ ሸር ላልደረሰው አዳርሳችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቀጥታ አሁን ወደ ቪዲዮ እንሄዳለን። እስኪ በአመት ከ2 ሚሊዮን ብር በላይ የሚያገኙ ዩቲዩበሮችና ቲክቶከሮች የንግድ ስራ ገቢ ግብር ሊከፍሉ ነው። እንደ ቲክቶክ እና ዩቲዩብ ካሉ የማህበራዊ ሚዲያ መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ህግ ያዘጋጀው የገንዘብ ሚኒስቴር ነው። ረቂቅ ደንቡ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ
እንዲይዙ ያስገድዳል። በኢትዮጵያ የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 በጸደቀው የገቢ ግብር አዋጅ ነው። አዲሱ ረቂቅ ሕግ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚያገኝ አንድ ግለሰብ ወይም ድርጅት ግብር መክፈል እንደሚኖርባቸው ደንግጓል። የዲጂታል ይዘት ፈጣሪ በሚባለው ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶችን እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች ተጠቅሰዋል። ግብሩ የሚከፈለው እነዚህ ግለሰቦች ወይም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት ከሚያገኙት ማንኛውም ገቢ ላይ እንደሆነም ተብራርቷል። ይህ ገቢ በጥሬ ገንዘብ ወይም በአይነት የሚገኝ ሊሆን እንደሚችልም ያስገነዝባል። ማስታወቂያዎችና ስፖንሰርሺፖች እንዲሁም የገንዘብ ስጦታዎችና የብዙሃን የገንዘብ ማሰባሰብ ግብር ከሚከፈልባቸው የገቢ ምንጮች መካከል ተጠቅሰዋል። ይዘት ፈጣሪዎች በማስታወቂያ እንቅስቃሴ ምትክ ከሚያገኟቸው እቃዎች ወይም አገልግሎቶች እንዲሁም ከሚፈጽሟቸው የምርት ስም ስምምነቶችና ድጋፎች ግብር እንዲከፍሉ በአዋጁ ግዴታ ተጥሎባቸዋል። አሁን የተዘጋጀው ረቂቅ ደንብ ግብር የሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙ ይዘት ፈጣሪዎች እንደሆነ ይዘረዝራል። እንግዲህ ቪዲዮው ያያችሁትን ይመስል ነበር ማለት ነው። ውድና የተከበራችሁ የኤችቲዩ ቤተሰቦች እንደምትወዱት ተስፋ አድርጋለሁኝ። እንደምትወዱት እርግጠኛ ነኝ። ይሄን ቪዲዮ በደንብ እንደምትወዱት እርግጠኛ ነኝ። ተስፋ ብቻ ሳይሆን እርግጠኛ ነኝ ማለት ነው። እና ይሄን ቪዲዮ ደግሞ ላይክ አድርጉ። በላይክ ጀምሩት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሳቸው እያደረሳችሁ ሼር አድርጉላቸው ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቪዲዮውን ስታዩ ደግሞ ማስታወቂያ እንዳታልፉ፣ ማስታወቂያውን እዩልኝ ማለት ነው። ምክንያቱም ዋናው ነገር ትልቁ የሚጠቅመኝ ማስታወቂያው ስለሆነ በቀጣይ ይዤላችሁ እንድመጣ የምትፈልጉትን የቪዲዮ አይነት ደግሞ በኮሜንት አስቀምጡልኝ ማለት ነው። ሌሎችም ሀሳቦች ካሏችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ቪዲዮውን እንደወደዳችሁት በኮሜንት አያለሁኝ። ኮሜንት እጠብቃለሁ፣ ኮሜንታችሁን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።